እንደ ቤልጂየም አፍሪካ ላይ የተጫወተ አንድም ሀገር የለም። የቤልጂየሙ ንጉስ ሊዮፖልድ ሁለተኛ እንደ አውሮፓውያን አቆጣጠር በ1884 ዓ.ም ላይ አውሮፓ አፍሪካን ለመቀራመስ ስትወስን ኮንጎ የእርሱ ዕጣ ሆነች። ተዝቆ በማያልቅ የተፈጥሮ ሀብቷ የምትታወቀው ኮንጎ ወርቅ፣ አልማዝ፣ የዝሆን ጥርስ፣ መዳብ፣ ዩራኒየም እና ኮባልት የሚባሉ ሀብቶቿና ማዕድናቶቿ ለዘረፋ ተመቻቹ። በመቀጠልም በሀገሪቱ የሚገኙ የሀገር ሽማግሌዎችና የጎሳ መሪዎችን ሰብስቦ ኮንጎ የግል ግዛቱ እንደሆነች የሚደነግግ ስምምነት አስፈረማቸው። ሀገሪቷንም ኮንጎ ፍሪ ስቴት ብሎ ሰየማት። በሚያሳዝን ሁኔታ የአረመኔ ንጉስ የህዝቡን እጅና እግር እየቆረጠ አስገድዶ ስራ ያሰራው ጀመር። የሀገሪቱ የተፈጥሮ ሀብትም እያጋዘ ወደ አውሮፓና አሜሪካ እንደ ጉድ ነገደው። ይህ ሰው ኮንጎን የግል ንብረቱ አድርጎ ሲሸምታት የህዝብ ቁጥሯ ወደ 20 ሚሊዮን ይጠጋ ነበር። ብታምኑም ባታምኑም ከዚህ ውስጥ 10 ሚሊዮን የሚሆነውን ህዝብ ቅርጥፍ አድርጎ ገድሏል። እንዴት አልተወራለትም? እንዴትስ ሳናውቀው ካላችሁኝ መልሱ ሟቾቹ አውሮፓውያን፣ አይሁዳውያን ወይንም አሜሪካውያን ሳይሆኑ እንደ አውሬ የሚታዩት አፍሪካውያን ስለሆኑ ነው። ይህ ንጉስ ወደ 200 የሚጠጉ ኮንጎያንን ወደ ሀገሩ ቤልጂየም በመውሰድ የሰው ልጅ ዙ ከፍቶ አፍሪካውያን እንደ እንስሳ እንዲጎበኙ ያደረገ ሰው ነው። ከጊዜያት በኋላ ይህ ንጉስ ሞተ። አፍሪካውያንም እንደ አውሮፓውያን አቆጣጠር ከ1950ዎቹ በኋላ ነፃነታቸውን ማግኘት ጀመሩ። ከፍተኛ ውስጥ የጫናና የህዝብ ተቃውሞ የቤልጂየም መንግስት ላይ እየደረሰ ሲመጣ ተተኪው ንጉስ ኮንጎያን የራሳቸውን የፖለቲካ ፓርቲዎች መመስረት እንደሚችሉና ምርጫ እንዲያደርጉ ፈቀደ። ከምርጫው በኋላም ኮንጎ ነፃነቷን እንደምታገኝ ቃል ገባ። በዚህ መሃል ኮንጎ ተዝቆ የማያልቅ የተፈጥሮ ሀብት እንዳላት፣ ህዝቦቹ የተሻለ ኑሮ እንደሚገባቸው የሚያስብ፣ አፍሪካን የሚወድ፣ ስለ አፍሪካ አንድነት የሚጨነቅ መልከ መልካም ጎልማሳ ኮንጎሌስ ናሽናል ሙቭመንት ወይም የኮንጎ ብሔራዊ ንቅናቄ የሚባል የፖለቲካ ፓርቲ መስርቶ ምርጫ ተወዳደረ። አብላጫ ድምፅ አግኝቶ ማሸነፈ። እንደ አውሮፓውያን አቆጣጠር በ1960 ላይ የመጀመሪያ ዲሞክራሲያዊ በሆነ መንገድ የተመረጠ የኮንጎ ጠቅላይ ሚኒስትር ሆነ። ሰውየው ፓትሪስ ሉሙምባ ይባላል። ከነፃነት በኋላ የኮንጎ የመጀመሪያው ጠቅላይ ሚኒስትር ሆኖ ሲመረጥ ገና 34 ዓመቱ ነበር። ከምዕራቡ ዓለም የተቀዳ የፖለቲካ ርዕዮተ ዓለምን ፍጹም የማይደግፈውና ፖዚቲቭ ኒውትራሊዝም በሚባል መርህ የሚመራው ሉሙምባ ከነጮቹ ተጽዕኖ ነፃ የሆነች ኮንጎን ለመገንባት ሀ ብሎ ጀመረ። ነገር ግን ከገዛ የሀገሩ ህዝቦችና የሀገሪቱ ጦር ከባድ ፈተና ይገጥሞ ጀመር። ዋናው ፈተና ካታንጋ የሚባል የሀገሪቱ ክፍል ከፍተኛ የማዕድን ክምችት አለ። ዓለም አቀፍ ማዕድን አውጪ ተቋማትም ያሉት እዚህ ነው። ምዕራባውያንም ሀብት የሚያግዙት ከዚህኛው የሀገሪቱ ክፍል ነው። ፓትሪስ ሉሙምባ ደግሞ ይህንን የሚያስቆም አይነት መሪ ሆነ። ታክስ ሊጨምርባቸው ወይም ጭራሹን ሊያባርራቸው እንደሚችል የገመቱት ቤልጂየሞች እዚሁ የሀገሪቱ ክፍል ውስጥ የሚገኙ አማጽያንን ረድተው የመገንጠል ጥያቄ እንዲያቀርቡ አደረጉ። በአሜሪካና ቤልጂየም የሚረዱት እነዚህ አማጽያን ሰውየውን አላስቀምጥ አሉት። ወደ ስልጣን ከመጣ ወራት እንኳን ያላስቆጠረው ሉሙምባ ፊቱን ወደ ተባበሩት መንግስታት ድርጅት አዙሮ የቤልጂየም ወታደሮች አማጽያንን እየረዱ እንደሆነ፣ የአማጽያኑ የመገንጠልና ሀገር የመበታተን ፍላጎትን ቤልጂየም እየደገፈች እንደሆነና የቤልጂየም ወታደሮች ከዚህ ክልል እንዲወጡ በመተኩም የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ገብቶ ሀገሪቷን የማረጋጋት ስራ ይስራልኝ ብሎ ለመነ። የተባበሩት መንግስታት ድርጅት ጉዳዩን ከምንም ሳይቆጥሩ ዝምታን መረጠ። ያኔ ሉሙምባ ራሻ ጋር ሄዶ በር አንኳኳ። በወቅቱም ራሻ አፍሪካ ላይ ያላት ተጽዕኖ ማጠናከር አጥብቃ ትፈልግ ስለነበረ ጥያቄውን ሳታቅማማ ተቀበላ ሉሙምባን መርዳት ጀመረች። እንደሚታወቀው ወቅቱ አሜሪካና ራሻ ቀዝቃዛው ዓለም ጦርነት ውስጥ የነበሩበት ጊዜ ከመሆኑ ጋር ተያይዞ ራሻ ፊቷን ወደ ኮንጎ ማዞሯ አሜሪካ እጅግ እንድትሰጋ አደረጋት። አሜሪካና ቤልጂየም ለዘመናት ተባብሮ ሲበዘብዟትና እንደልባቸው ጠፍጥፈው የሰሯት ኮንጎ ከእጃቸው ልትወጣ እንደሆነ ገባቸው። የሶሻሊዝም ርዕዮተ ዓለምን የሚያቀነቅኑ መንግስታት አፍሪካ ውስጥ መመስረት መጀመራቸውና በራሻ መንግስት ድጋፍ ማግኘታቸው ያሳሰባት አሜሪካ ፓትሪስ ሉሙምባ መወገድ እንዳለበት ወሰነች። ሰውየውን ሲአይኤ፣ የተባበሩት መንግስታት ድርጅት፣ ቤልጂየም፣ በሀገሪቱ ውስጥ ያሉ አማጽያንና የገዛ ከስሩ ያፈነገጡ ባለስልጣናት ወጥረው ያዙት። አሜሪካና ቤልጂየም ካታንጋ ያሉትን አማጽያን በጦር መሳሪያ ረድተው ለራሳቸው እንዲመች አድርገው የሰሩትን መንግስት ስልጣን እንዲቆናጠጥ አደረጉ። ማቡቱ ሴሴ ሴኮ የሚባል ቀውስ አምባገነንን ስልጣን ላይ ያስቀመጡት። ሉሙምባ ሀገሪቱን 7 ወር እንኳን በቅጡ ሳይመራ በቁጥጥር ስር አውለው አሰሩት። የገዛ ሚስቱና ልጁ እያዩ የሀገሪቱ ወታደሮች የፊጥኝ በገመድ አደባባይ ላይ ጠፍረው ጸጉሩን እየጎተቱ ወሰዱት። በመጨረሻም በቤልጂየም መንግስት ትዕዛዝ ብዙ ተስፋ ሰንቆ ወደ ስልጣን የወጣው ሉሙምባ እንደ ወንጀለኛ ዛፍ ላይ ታስሮ እንዲረሸን ተደረገ። አሳዛኙ ነገር ሉሙምባን ከገደሉት በኋላ ሬሳው ላይ ሰልፈሪክ አሲድ በማፍሰስ ሰውነቱ እንዲበጣጠስና ፈጽሞ እንዳይገኝ አድርገዋል። በዚህ ጊዜ አንድ ቤልጂየም ወታደር 2 ጥርሶቹን ነቅሎ ወደ ሀገሩ ቤልጂየም ወስዷል። አሁን ላይ የሉሙምባን ግድያ ተፈጻሚ እንዲሆን የአሜሪካ መንግስት ኃላፊነት ሰጥቶት የነበረው የሲአይኤ ኤጀንት ላሪ ዴቭሊን ቃል በቃል እንዲህ ይላል: ሉሙምባ ለኮንጎ ብቻ ሳይሆን ለዓለማችን አደጋ ነበር። አደጋ እንዲሆን ያደረገው ራሽያ ወደ ኮንጎ እንድትገባ ማድረጉና የእነርሱን ወዳጅነት መምረጡ ነው። ይህ ለኛ ትልቅ ስጋት ነበር።
ቀስ በቀስ ራሻ ኮንጎ ከኛ ቁጥጥር ውጪ ታደርግብን ነበር። በነገራችን ላይ ሲአይኤ የመረጠው ሰውየውን ማስወገጃ መንገድ መርዞ መግደል ነበር። በወቅቱ ሲአይኤ ውስጥ ኬሚስትና የፖይዝን ኤክስፐርት የነበረ ሲድኒ ጎትሊብ የሚባል ሰው የጥርስ ሳሙና ውስጥ መርዝ ቀምሞ በመክተት ሉሙምባ መርዞ ለመግደል ወደ ኮንጎ አቅንቶ የነበረ ቢሆንም አልተሳካም። ይፋዊ የሲአይኤ ዶክመንቶችን የተመለከተ እንደሆነ ደግሞ ሉሙምባን አስገድሎ ስልጣን ላይ ወጣው ሞቡቱ ሴሴ ሴኮ ከአሜሪካ የገንዘብ ስጦታና የጦር መሳሪያ ድጋፍ እንደተደረገለት በግልጽ ያትታል። በአንድ ወቅት ማልኮም ኤክስ እንዲህ ብሎ ነበር። ሉሙምባ አፍሪካ በታሪኩ አይተው የማታውቅ ድንቅ መሪ ነው። እርሱ ማንንም አይፈራ። ነጮቹ እጅግ በጣም ይፈሩ ስለነበረ ነው ያስገደሉት። ሊገዙትና ሊደልሉት ሞክረው አልቻሉም። ሊያስፈራሩትም ሞክረው ሊፈራቸው አልቻለም ሲል ተደምጧል። እናም ብዙዎች ኮንጎ አሁን ያለችበትን የላሸቀ ሁኔታ ካዩ በኋላ የሉሙምባ ግድያ የኮንጎ የውርስ ኃጢአት ነው ብለው ይደመድማሉ። ውድ የፕሮግራማችን ተከታታዮች ለዛሬ ያዘጋጀንላችሁ አጭር ቪዲዮ ይህንን ይመስል ነበር። እስከዚህኛው ጊዜ ድረስ አብራችሁን ስለቆያችሁ እጅግ እናመሰግናለን። በቀጣይም በተከታታይ አጫጭር ቪዲዮዎቻችን እንዲደርሳችሁ ከፈለጋችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን አጭር ታሪክ ያዘጋጀው ወንድዬ እንግዳ ሲሆን በዚህ መልኩ ያቀረብኩላችሁ ደግሞ እኔው አብርሽ ነኝ። እናመሰግናለን።